دوار واسطي قدام تراخينا وقحت بليتي وقحت بليتي وقحت بليتي لا 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 Oh yeah, shake body. Oh yeah, move body. Make you ring alarm. Oh yeah, shake body. Them girls just they feel me now. Cause I get some money, then they feel me now. Back then they do me anyhow. I don't get some money, they wanna get down. They want hold me for ransom. Cause I'm young and I'm rich and I'm handsome. They want know where I come from. I they run since from Lagos to London. All the blessings and love I they see just they make me they shout hallelujah. I say all the blessings and love I they see just they make me they shout hallelujah. They hold me for ransom cause I'm young and I'm rich and I'm handsome. They won't hold me for ransom cause I'm young and I'm rich and I'm handsome. Oh yeah, shake body. ሃይ ሰላም እንዴት ናችሁ? ቅድስት ነኝ። ዌልካም ቱ ማይ ቻናል። እናንተን የሚያዝናኑ የሚያስተምሩ ቪዲዮዎችን ይዤ መጥቻለሁ። ከዛ በፊት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቤተሰብ እንሁን። ወደ ቪዲዮቹ እንሂድ። ሉዊክስ ኢንፊኒክስ አይፎኒክስ ዲኤክስ ሉዊ ምንጉዶች ደግሞ ምን ይቀየራል? ዲኤክስ አለ ጫማ ነበረች ትንሽ አሮጌና ወደ ምን ትቀየራለች ማለት እቺ ወደ ጉንፋን ነው የምትቀየረው። አንተ አታስመጥጠውም እንዴ? አዲስ የኮቪድ ዝርያ ልታመጣብን በዳዲ ሞት መስማ ሰው ሁሉ ወደ ገጠር ሸኝቶ ይሄው ከተማው እንዳለ ጅብ በጅብ ሆነ። መስማ ቦልድ ሊያም ገርጂ ኮነ በጣም ይገርማል። የምር ነው ግን ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። ሾኮና ለመሆኑ ልጅቷን የሚያስተዳድርበት በቂ ሀብት ንብረት አለው? አለው። ያው ቤተሰቦቹ ዝም ብሎ አንዳንድ ነገር አልባሌ ቦታ ከመጥተው ብለው 100 ሚሊዮን ብር አወርሰውታል። እንዲህ ነው የደነገጥነው እኛ። እንዲህ ነው። አረ ለፌንቱ በኋላ ይደርሱበታል። ጋሼ ምንድነው? ልጁ እኮ ቆሞ እየጠበቀን ነው። አይ 100 ሚሊዮን ኮርኩሙት ይነሳል። ቋ አርጉት ቋ ቋ። አይ ለሰርግ ስንመጣ ትራጀዲ ሰማሻል ማወራ አቃለው ምን እንደምትይገና ከምን ጀምር ወይኔ ለኔ ነው የሚሰማው ካንቺ በላይ እሺ ምንድነው ለኔ ነው የሚሰማው ካንቺ በላይ ለኔ ነው የሚሰማው ካንቺ በላይ ለኔ ነው የሚሰማው ካንቺ በላይ ይኸውልህ አልደግምልሽም ካምፓላ I know, right? Germany. ድምፅሽን ለማንኛውም ከፍ አድርጊው። አትጩሂ። ጀምሪ። ልምከርሻ እቺኛ በጣም አውሪ የሆነ ነገር መዳረሻ ግሬ መጋረጃ ግቢ እሺ አንድ መጨረሻ በቃ ግን እንደዛ አውሪ እንደዛ አፍሽን ያንቀሳቀስሽ አውሪ ግሬ መጋረጃ ግሬ መጋረጃ
እኔ የሚሰማኝ ነገር በጣም አሪፍ ነው። እንደዚህ ጆሮዋ ላይ ሰኩታ ከዛ ፈን ነው በጣም። አንዳንዴ እንደዚህ መጃጃልም ጥሩ ነው። በስመ አብ ወወልድ ወመንፈስ ምን ነው እና ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። ተሳስተኝ ቁጥሩ ያጣላልም እናቴ ክፉ ዘመን ነው ብቻኛው። እውነት የለብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር 50 እኮ ነው አልጋው። አንተ ምን ሊያደርገው? ታራጅ ሳቅም አንቺ የልጅ ቁጥሩን ማስተካከል 77 ይሉናል 69 ነው። አሁን ላይ ለማልቀስ የትም መሄድ አይጠበቅብኝም። የራሴን ፊት ሳየው አለቅሳለሁ። እያለቀስኩ ነው። የኢትዮጵያን ነገር ማሰብ አይጠበቅብኝም ለማልቀስ። የአንተን ችግር መስማት የለብኝም ለማልቀስ። ይህ ፊት ሳየው አልቅስ ይለኛል። ምነግርህ ነገር። ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም በቀዘቀዘ ድምጽ ነው የመጣሁት። ምክንያቱም በቃ አንድ የሆነ አጋጣሚ አጋጥሞኝ ያው ስሜቴ ትንሽ ረበሽ ስላለ ነው። እና ሼር ማድረግ የምፈልገው ምንድነው ያው እኔ አሜሪካ ነው የምኖረው፣ ግን አሁን ጣሊያን ሀገር ነው ያለሁት ሰሞኑን። እና ሁሉ ጊዜ ማለት ነው ለመጀመሪያ ጊዜ ጣሊያን ሀገር የመጣሁት የዛሬ 8 ዓመት ነበርና መጀመሪያ ኤክስፒሪየንስ ልነግራችሁ ስለፈለኩ ነውና ለመጀመሪያ ጊዜ ጣሊያን ሀገር ስመጣ ማለት ነው አንድ በጣም የገረመኝ ነገር ምንድን ነበር? አንድ አብዛኛው ቦታ ጥቁር ሆኜ ራሴን አገኘሁት ማለት ነው። የሆነ ቦታ ስገባ ሱፐርማርኬት ሊሆን ይችላል፣ የሆነ ፋርማሲ፣ ብቻ የተለያየ ቦታ ስገባ በቃ ፐርሰን ኦፍ ከለር የምንለው ሰው እኔ ሆኜ ራሴን አገኘው ነበርና ግን ምንድነው ምንም ሚስትሪት ምናምን አያጋጥመኝም። በቃ እኔ ሬስቶራንቶች ሲሄድ በቃ ውድ የሚባል ሬስቶራንት ብሄድ፣ ርካሽ የሚባል ሬስቶራንት ብሄድ በቃ ኤቭሪዌር አይ ጎ የጣሊያኖች ካስተመር ሰርቪስ ግርም ነበር የሚለው። በቃ they take pride በሆስፒታሊታቸው ጠብር ግፍ ብለው ያስተናግዱኛል እና እኔ ዋው አልኩኝ ማለት ነው። ምክንያቱም እኔ አሁን አሜሪካን ሀገር ብዙ ጊዜ ትራቭል አደርጋለሁ እና አሜሪካን ሀገር አሁን ያው አንዳንዴ በጣም ይሄ ነጭ ኔበርሁዶች ቱማች ይሄ ነጭ የሆኑ ስቴቶች ምናምን ሲሄድ የሆነ ዊርድ ፊሊንግ አለው ዩ ኖ ላይክ ሆቴል ውስጥ ሆነ ሬስቶራንቶች ውስጥ አንዳንዴ በቃ ይሄ ነጭ ብቻ ዶሚነንት የሆነበት ሬስቶራንት ምናምን ስገባ ላይክ ምንም ሳላረጋቸው አስተናጋጆች ላይክ ሲደነባበሩ ምናምን አያቸዋለሁ እና የሚገርመኝ ነገሮች አሉ ማለት ነው። እንደዚህ ኤክስፒሪየንስ አድርጌም ስለማቅ አይ ዋዝ ፋሲኔትድ ላይክ ጣሊያን ውስጥ ኤኒዌር ዩ ጎ በቃ ጠብር ግፍ ብለው ነው ያስተናግዷችሁና በጣም ይገርማል። ጣሊያኖች በቃ እንደዚህ ናቸው እንደ ምናምን አልኩኝ ማለት ነው። ግን አት ዘ ሴም ታይም ደግሞ ማለት ነው ኦን ፓራሌል ያን ጊዜ የመጀመሪያ ጊዜ ስመጣ ትራምፕ ፕሬዚዳንት ነበረ አሜሪካ ለመጀመሪያ ጊዜ እና ለዛው ምን ብዬ ፌስቡክ ላይ ጽፌ ነበር ዩ ቲንክ ትራምፕ ሄትስ ኢሚግራንትስ ካም ቱ ኢታሊ ብዬም ጽፌ ነበር ማለት ነው። እና እንደዛ ደግሞ ያልኩበት ምንድን ነው አብዛኛ አፍሪካንያዎች ተሰደው በቃ ላይክ ዝም ብሎ በቃ የመንገድ ልስት ይሄ በጣም ዝቅ ያለ ስራ ላይ ነበር ማያቸው ማለት ነው። ማለት አሁን አብዛኛው ስራ ጣሊያን ውስጥ እንግዲህ አጋን እኔ ማወራው ይሄንን ከራሴ ኤክስፒሪየንስ ነው። እሺ I'm not talking about የሆነ ኢንተሌክቹዋል ዴታ or ኢንተለጀንስ ዴታ ይዤ አይደለም የሆነ ኮሌክት ያደረኩት ዴታ ኖሮኝ ሳይሆን ከራሴ ኤክስፒሪየንስ ነው ይሄንን ሼር ማድረገው። እሱ ይሰመርልኝ። እኔ ማወራው አሁን ያለኝን ኤክስፒሪየንስ በጣሊያንና በስፔን ነው። ፍሪኩዌንትሊ የሚሄድባቸው ሀገሮች ስለሆኑ እነሱን ወክዬ ላይክ የራሴ በግል ኤክስፒሪየንስ ያደረኩትን ነው ሼር ማድረገው። ሶ ይሄንን እንደ ኦቨርኦል ማስረጃ መረጃ ምናምን እንዳትሉኝ ማለት ነው። ሶ ሀሳቤን ለመቀጠል ማለት ነው እና
ቤዚክሊ ማለት ነው እንደዛ ያልኩበት ማለት ነው። you think Trump hates immigrants come to Italy ያልኩበት አንደኛው ሪዝን ምንድነው? it's because ጣሊያኖች ኢሚግራንቶች ሲመጡባቸው በተለይ አፍሪካን ተሰደን ምን መጣው በጣሊያን ተሻግረው ነው የሚመጡት ስፔን ነው የሚገቡትና አይወዱትም እሱን ለምን ይሄ በቃ ሚክስ የኛ ካልቸራቸውን የሆነ ከሌላ ሚክስ ማድረግ አይፈልጉም ፎሪነር ባስገባን ቁጥር ይሄ ኦሪጂናል ባህላችንን እናጣለን ብለው ነገር ነው የሚያስቡት ይሄ ደግሞ ከብዙ ጣሊያኖች ጋር ኮንቨርሴሽን አድርጌ ያነገሩኝ ነገር ነውና በጣም ፋሲኔት አደረገ ይሄ ማለት መልካም ሰዎች ምላቸው ሰዎች ናቸው እንደዚህ የሚያስቡትና በጣም ገርሞኝ ወይ ጉድ ለካ ሌላ ካላዩ አያመሰግኑ የሚባለው ይሄ ነው ለካ ብዬ በጣም በአሜሪካ ግሬትፉል እንደሆነኩኝ ማለት ነው ምክንያቱም አሜሪካን ሀገር ውስጥ ማንንም ከየትም ሀገር መጥቶ አፍሪካኑ ምኑ በቃ የተለያየ ሁሉም ፎሪነር ተጥረቅረቀን ማለት ነው አሜሪካን መጣለን ተከረባብተን ሰው እንሆናለን ማለት ነው ሰው ሬስቶራንትም ሰርቶ ጽዳትም ሰርቶ ራሱን ሰፖርት ማድረግ ችሎ ኢትዮጵያም ሀገር ቤት ሰውን ረድተው ነው የምንኖረው ማለት ነው ይሄ ነው ላይክ ሰው መሆን የሚቻልበት አገር ሆኖ ነው ያገኘሁትና ወይ ጉድ ብዙ ሰው አሜሪካን ራሱን ይቻለ ብዙ ችግር ሊኖር ይችላል ግን እኔ ሞር እንዳመሰግን ሆንኩኝ ማለት ነው ኦኬ ለፎሪነር ለካ አንዳንድ ሀገሮች አይመቹም የሚል አይነት አመለካከት ፈጠረብኝና ሶ ምንድነው ላይክ በቃ ሲቲ ሴንተሮች ሲሄድ ብዙ ጊዜ ጣሊያን ከተሞች በጣም የሚከብደኝ ነገር ምንድነው የአፍሪካ ኢሚግራንቶች ይመጡና በቃ ይሄ ጌጣጌጥ ምናምን የሚሸጡት እንደዚህ እንደ ሰልቫጅ ነገር መንገድ ላይ የሚሸጡት እነሱ ናቸውና በቃ አንጀቴ በጣም ነው የሚቆረጠው ማለት ነው በቃ እና አንድ ጊዜ ምን ሀፕን አደረገ ስፔን ነበርኩኝና እንደዚህ አንድ አፍሪካዊ እንዲጌጥ ሊሸጥልኝና በጣም በቃ አሳዝኖኝ ኦኬ ብዬ ላይክ 20 ዩሮ ሰጣውትና አንድ ጌጥ ተቀበልኩኝ መልስ ሰጠኝ ነው ኪፕ ዘ ቼንጅ ስለው ደጋግሞ ማለት ነው ሌላ ጌጦች ሰጠኝ ማለት ነውና then I started to cry ማለት ነውና አብሮኝ የነበረ የሥራ ባልደረባዬ በቃ እንዴ ራሄል ምን ሆነሻል ነው በቃ እኔ በቃ እየየ ማለት ነው ገባ እና because it's like አንድ ጌጥ ለሰጥቼው keep the change ስላልኩት ሌላውን መሸጥ የሚችላቸውን ሁሉ መጥቶ እንስጦታ ያለ ጨማምሮ ሰጠኝና በጣም ልዩነት አለው ያው እንደምትረዱት ከሆነ ያው አንድ ቦታ ካልተሄደ በስተቀር ምን እንዳለ እዛ ጋራ ማወቅ አይቻልምና እሷ እንግዲህ አሜሪካን ስላየችው ወደ አውሮፓ ምናምን ስትመጣ ያለውን ልዩነት ስታይ ነው እንደዚህ ተገረመችውና ሲኖርበት ነው ብዙ ጊዜ የሚታወቀው ምን እንዳለ ውስጡ ሰው ሁሉ እንደዚህ ሲታይ በቃ አይደለው ምናምን ነገር ነው የሚመስለው ግን የምር ምንድነው የልዩነታቸው ሲባል በደንብ ሲገባ ነው የሚታወቀውና አሜሪካ ያለ ሰው በጣም ነው በቃ አመሰግናለሁ ማመስገን ያለበት ምክንያቱም ተሰርቶ የሚታደግበት ሀገር ነው ዩሮፕ ላይ ኦፍ ኮርስ ይሰራል አዎ ግን የሰሩትን ያህል እንትን አይመጣው ራሴ አልፎልኝ ከዛ ደግሞ ቤተሰብ ምናምን እናግዛለሁ ምናምን ተብሎ ታስቦ ነው የሚመጣው ግን እዚህ ጋር ያለው ነገር በጣም የሰማይና የምድር ያህል ልዩነት ያለውና ያው ሲገባበት ነው ብዙ ጊዜ የሚታወቀው ኦፍ ኮርስ ከነበረን ነገር ከኢትዮጵያ ምን የትም ሀገር ብትሄዱ ተሰርቶ የሚታደግበት ነው አዎ ግን ያው እንደ አሜሪካ አይሆንም ያለው ነገር ያው እንደ በጣም ብዙ እንትን ስላሉ ኢሚግራንቶች ስላሉ ይሁን አሜሪካ ነገር አይሮን ነው ብቻ ግን ተሰርቶ ይታደግበታል የተሻለ ነው ከሌላው ሀገር የሚለውን ነገር ነው እንትን ያለችው ምን ታስባላችሁ እናንተስ አስተያየታችሁን እስቲ ኮሜንት ላይ የሆነ ኬሚካል ገዛው ቢሮአችን ያሉ ሰዎች እንደውም ሰርጀሪ እያሰሩ ነው ራሳቸው ነገሩን ማጋገር ያቃጥላል በኋላ እኔው ፕራንክ እንዳልደረግ ፈራለሁ ይሄን ምን ያቀላም እንዲመናታችሁ ነገሩ ሽንጉርጉሩን ካረገ ይበቃኛል ፀሐይ የመጣው ነጭ ፈረንጅ መስላል ቢያንስ ማይክል ጃክሰን ተዛሬ ለዛ ነው ዘፋኑ አፌሬ በስመ አብ አመድ ላይ ተንገባዛ አያ ነው የወሰድኩት ሜካፕ የምትቀቡ ሰዎች ግን በስመ አብ ድካሙ መላጣ የሚቀባ እንዴ አንቺ እናንተ ትንሽ መልክ የተቀየረ መሰለኝ ይሄ ነገር ይለቃል አይለቅም የሚለውን ትንሽ ማኑዋሉን እንኳን ሳላነብ አይ
ትንሽ ፈካ አልኩ እኮ ትንሽ ፈካ ብያለሁ። ዛሬ ፕራንክ እንግዲህ እንደሌላው የሚያናድ እናንተን የሚያበሳጭ አይደለም። ፈታ ትሉበታላችሁ። ፈረንጅ ነው ነው my name is what ልላችኋለሁ በኋላ My name is አረ የሚያቃጥል ነገር አለው ከበደ ሙት ሲገር ነገር በላይ ጺሙን ሜካፕ የተቀባ ብቸኛው ሜካፕ አርቲስት ሼፍ ቶንዴ ካሜራው ወይም ተራራሳይ ነው ይታያችኋል። ግን ትንሽ ነጣላ አልኩባችሁ። የቅድም ሰው ያልመሰልኩም ቢያንስ ነጭ ፈረንጅ እንኳን ባልሆን ህንድ አልመሰልኩም። ህንድ ከኢትዮጵያ አልወጣሁም። ቢያንስ አልተሳፈርኩም። በቃ ተቃዋብቼ ልጨርስና ምን አደርጋለሁ መሰላችሁ? ሳትመጣብኝ ቶሎ ብዬ ካሜራ እንደባብቅና በጥቅል ያን ኮርነር ላይ አደርግና ከዛ በኋላ ፍሪን ጠራታለሁ። አይ እንግዲህ እንደተለመደው ሽቶ ቀብኝ ወይ ጫማ አምጪልኝ ወይም ሰው ደርሷል በሆነ ሰበብ ብቻ እዚህ እንድትመጣ አደርጋትና ታያለች። አታይም የሞስዋል ያስታውቃል። ከዛ በኋላ እንግዲህ ምትናብረና ያለን ወደ ቤተሰቦቻችን ዛሬ ምሳ ምን በላው ቀንድ አውጣ ነው። እዚህ ካራኮሌስ ይሉታል። ማድሪድ ነው ያለነው። ያዳን ያለ ለስማም ወልድ ናውጣ ተቦልጉሎ ነው በስመ ይበላው ቀንዳውጣ አይደል? ኢትዮጵያ ኤክስፖርት ማድረግ ብንችል ይሄንን የት በደረሰ። እውነት አቤት ሰማይ What? Zero. እሰይ ጥግም ተባረኩ። ያማስ ኦስማን ይባላል። ከሴኔጋላዊ ነው። የሚያለግሩም የምራቸውን ፒክቸር ግድግዳው ላይ አድርገው ቀንዳውጣ ምናምን የምር እንደ ዶሮ ምናምን እንደሚባለው ቤት እንደዚህ መድኃኒዓለም ምን ሆኖ ነው? በጣም የሚያስጠላው ኢየሱስ ነው። እሱ ለበላው ይጨነቀኝ። መቼም በወዱ ጤነኛ አይሆንም በእርግጠኝነት። ፒዛም ጥልኝ ነው ያልኳቸው ወይስ ከዚህ ልበለው ነው ሰላጣ ያመጡልን? ሰላጣ ብናዝ እዩት እንዴት እንደመጣ እንዴ! ምንድነው የጥቅል ጎመን ሳይከተፍ ቃሪያ እንዴት ነው የምንበለው? ይሄ እንዴ ከራሴ ክችን ነው እንዴ ያለው ከትፌ ልሰራው? ይፈራው ነው ይዩት። የዚህ ቤት ደግሞ ይለያል እንዴ! ምንድነው ቤቴን ነው ይዤው የምሄደው። ይሄንም አጥቦ ነው ያቀረቡልኝ። እኔ እኮ ከዚህ የምበለው ነው ያልኳቸው። የባህር ሽንኩርት አይባል ፈጣሪ ወይ ትዕግስቱን ስጠኝ እንዴ! እኔ በልታ ቡሌ ልብላ። ይቀልዳሉ እነዚህ እንዴ! ሰላጣ ከእናንተ ለቅለቅ አድርገው የሬስቶራንቱ ሰላጣ ሲገርመኝ ደግሞ ከቤታችን ደግሞ ላሳያችሁ። ሰትዬ ምሳ ሰርቻለሁ ነይ ሳህንሽን ይዘሽ ብላ ይውላችሁ ምሳዬን ተቀበል ልቀበል ሲሄድላችሁ የሀገራችንን ስራ የመሰለ ግጥም ብላ ቁጭ ብሏልኝ እንደዚህ 3-4 ተደርድሮና አንዱን አንሺ ብላ አደረገችልኝ ሳህኔ ላይና ላሳያችሁ። እንደዚህ የተቀረጠጠ ዳቦ ምናምን ከዛ ስከፍተው አምጥቼ ከክፍሌ እንደዚህ ተመልሼ እጄ ምንድነው የሰጠሽኝ ምንድነው ውላታለሁ። ምን ይመስላችሁ? ጥሩ እስኪ ገምቱ። እኔ ሳልነግራችሁ ምንድነው ቸኮሌት መቼም እንዳትሉኝ እንዴ! ምንድነው የሽንኩርት ምንድነው ያለችኝ? ሾርባ። የሽንኩርት ሾርባ የሚባል አለ እንዴ? ሽንኩርት ተጠብሶ ተፈሽቶ ምናምን የሽንኩርት ሾርባ ምሳ በዳቦ እንደዚህ ውስጡ ነው በእንስራ ዳቦ እንዴ! ቀደም የባህር ሽንኩርቱ ራሱ ልተክለው ነው ምን ላደርገው ነው? ቢላ ከኔ ነው ቲማቲሙ ሳይከተፍ የሰጡኝ ቢላ ከኔ ነው። አረ የዛሬ ቀን ምግብ ይለያል ከቤቴ እስከ ሬስቶራንቱ ድረስ
የሬስቶራንቱ በጣም ያስቃል። ሼፉ ደብሮታል ማለት ነው። ሰላጣ ሲባል በቃ ከዚህ ካለው ዝም ብዬ ነካክኝ ልዛቸው አይነት ነገር ነው እንጂ ምንም ጭራሽ አንድ በሰዓት ላይ በቃ ፒክፒክ አድርጎ ነው የሰጣቸው። ይሄ ጭራሽ ሰላጣም አይመስልም። በጣም ያስቃል። ሁሉም ኖርማል ሆኖ እየበላ ከሆነ በቃ ወይ ባህላቸው ነው የሚሆነው። እንግዲህ የተከታተላችሁትን ይመስላል የዛሬው ቪዲዮ። አሁን እንጆ አድርጋችሁታል ብዬ ተስፋ አደርጋለሁኝ። ሌላ ዘና ያደርጋሉ ብላችሁ የምታስቧቸው ቪዲዮዎች ካሉ ኮሜንት፣ የመጀመሪያው ኮሜንት ላይ የቲክቶክ አካውንቴን አስቀምጥላችኋለሁ፣ ሜንሽን አድርጉኝ ማለት ነው። እና ደግሞ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ ሁኑ። በኔክስት ቪዲዮ እንገናኝ። ቻው ቻው።